አርጉልኝና እነዚህ ልጆች ሳያቸው ደሜ ነው የሚፈለው። ያ ሁሉ አመት ተምሬ ያመጣሁት ዲግሪ እኔም ብሎ ኢንጂነር ወይም ለኛ ማይረባው ብቻ አስተምራችሁ እንኳን እነሱ ያለ ለከሊዛ ጋር ስላመጣ ሄቶራክስ አብዶሜን እያልኩ ተምሬ እነሱ ለማንኛውም ቪዲዮ ለሰቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ታይምስ ሲ ዘ ፓወር ኦፍ 2 ማለት ነው፣ ወይም ሲ ታይምስ ሲ ማለት ነው። አሁን ለጊዜ ከአልበርት አንስታይን ጋር ያለውን ኢነርጂ እንውሰደው እንጂ ፖቴንሻል ሜካኒካል የሚባሉ ሌሎችም አሉ። 148 ሚሊዮን ኪሎ ሜትር ላይ ወደ ኋላ ብትጠጋ ያ ሁሉ ነገር ወደ በረዶ ይቀየራል። ዌቭሌንግዝን ኮንቴንት በሚያደርገው ትንሽ ዌቭሌንግዝ ካለው ፍሪኩዌንሲ ይጨምራል። አንድ አስትሮኖሚካል ዩኒት ስንት ኪሎ ሜትር ነው ብለን ብንል ከምድር እስከ ፀሐይ ያለው ርቀት ማለት ነው 149 ሚሊዮን 598,000 ኪሎ ሜትር ነው። የብርሃን ፍጥነት ሲባዛ በብርሃን ፍጥነት አሁንም ያው ስኩዌር ከዛ በፓወር መግለጽ ይቻላል በኤክስፖነንት 150 ሚሊዮን ኪሎ ሜትር ማለት ነው። ከኒውክሌር ኢነርጂ ጋር ሲወስድ ኳንተም ሜካኒክስ ፌዙን ደግሞ ስንመለከተው ፓርቲክል ኦፍ ላይት ወይም ኳንተም ኦፍ ላይት ማለት ነው። ብራሩ ነገ አያልፍም በእነዚህ ልጆች ፍጥር ተመልከቱ። እኔ እኮ ደደብ ብለው ሲሰድቡኝ የምቀየመው ነገር እኔ እኮ በእነሱ እድሜ ስፓይደርማን ለመሆን ሸርሪት ወላጋሎ ድሮም ትምህርት የሰይጣን የጠንቋይ ልጅ እንደ ልጅ አይሆንም እንዴ? በኩርኩም አራታውኝ አይ ግን የምር ጋይስ ያ ሁሉ የተማርነው አሳስገሰስ አልጎሪዝም ሎጋሪዝም ኢንተግሬሽን ዴሪቬሽን ኳድራቲክ ኢኩዌሽን ሊኒየር ኢኩዌሽን እንደውም አብዛኛው ወጣት ስለ ማይነስትራል ሳይክል ብቻ የተማረበትን አፕላይ ያደርጋል። እነሱ ያለ ለከሊዛ ጋር